ሰፋፊ ግቢ ያሏቸው የቀበሌ መኖሪያ ቤቶች ተለይተው እንዲቀርቡለት የአዲስ አበባ ከተማ አስተዳደር ማሳሰቡን ወደ ተመለከተው ሌላኛው መረጃችን እናልፋለን። ሰፋፊ ግቢ ያሏቸው የቀበሌ መኖሪያ ቤቶች ተለይተው እንዲቀርቡለት የአዲስ አበባ ከተማ አስተዳደር አሳስቧል። ቦታውን ለመኖሪያ የሚውል ህንፃ ለመገንባት እንደሚጠቀምበት የጠቆመው አስተዳደሩ በቀበሌ ቤቶች ግቢ ውስጥ ሰፊ ቦታ እያለ ለቤት ግንባታ አዳዲስ ቦታዎችን ካሳ እየከፈልኩ ማስለቀቅ የለብኝም ብሏል። በ2019 በጀት ዓመት የሚገነቡ የቤት ግንባታዎች ቁጥርንም መወሰን እንደሚገባ የጠቆሙት ከንቲባ አዳነች አቤቤ ሌሎች በቀጣይ 90 ቀናት በከተማዋ ሊከናወኑ የሚገቡ ስራዎች ላይ ከከተማዋ የስራ ኃላፊዎች ጋር መክረዋል። ሀና አብደታ የተነሱ ጉዳዮችን እንደሚከተለው በዝርዝር አሰናድታቸዋለች። የአዲስ አበባ ከተማ አስተዳደር በተለያዩ ዘርፎች በቀጣይ 90 ቀናት ማለትም ከሰኔ 9 እስከ ጳጉሜ 5 ቀን 2018 ዓ.ም ድረስ ሊከናወኑ በሚገባቸው እቅዶች ዙሪያ ከመንግስት የስራ ኃላፊዎች ጋር ውይይት በማካሄድ አቅጣጫ አስቀምጧል። በቀጣይ 90 ቀናት ለማከናወን ከታቀዱ ተግባራት ውስጥ የስራ ዕድል ፈጠራን የተመለከተው አንዱ ሲሆን ከ170 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር መታቀዱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ታዲያ የስራ ዕድል ከመፍጠር ባለፈ ወጣቶቹ መስራት የሚችሉበት መስክ እንደ ዝንባሌያቸው እንዲለይና ከተለመዱ ዘርፎች ወጣ ብሎ ማየት እንደሚገባ ከንቲባ አዳነች አቤቤ ተናግረዋል። የመስሪያ ቦታን በተመለከተም 12000 ካሬ መሬት መዘጋጀቱን የጠቆሙት ከንቲባዋ አዳዲስ የመስሪያ ቦታዎችን ማሰብ ተገቢ መሆኑንም አሳስበዋል። የመስሪያ ቦታዎችን እቅድ የተለመደ ነው እንጂ ምን ያክል መሬት 12000 ካሬ እንሰጣለን አላችሁ። ሼድ ሳንሰጥም እንዴት እንደምንሰጥ ነው የሚያሳየው። አንሰራም ወይ አዳዲስ መስሪያ ቦታዎች አንሰራም። አዳዲስ ሞሎች እያልን አይደለም። እንደማስታውሰው ቅጠል ተራ እንኳን ያቀደናል። የጎላጎል መስመር ላይ ከቦሌ መድኃኔዓለም እስከ እንግሊዝ ኤምባሲ ባሉት ላይ በርካታ የስራ እድል የሚፈጥሩ ቦታዎችን ሰርተናል። ቅድሚያ ከዛ ለተነሱት እንሰጣለን፣ ግን ታሳቢ ያደረግነው አዳዲስ የስራ እድሎችን ለመፍጠር ነውና እናንተ ደግሞ በተጨማሪ በዚህ ክረምት በመንሰራው ውስጥ አዳዲስ የመስሪያ ቦታዎች ምን አይነት የመስሪያ ቦታዎች የሚለውን ስታንዳርዱን ጭምር ነው ማስጠናት ያለባችሁ። ሌላው በቀጣይ 90 ቀናት በክረምት በጎ ፈቃድ አገልግሎት የሚታደሱ ቤቶችን ከገንዘብ ባሻገር የግንባታ ግብዓት በማሰባሰብ ደረጃውን የጠበቀ ስራ መስራት እንደሚገባም ከንቲባ አዳነች ያሳሰቡ ሲሆን በእውቀትና ክህሎት ሊረዱ የሚችሉ ሰዎችን ማካተት እንደሚገባም ነው ያነሱት። ለዚህም ክፍለ ከተሞች ኃላፊነትን በመውሰድ እቅድ በማውጣት ስራ መጀመር እንደሚገባቸው ጠቁመዋል። ከዚሁ ከቤት ጋር በተያያዘ ሰፋፊ ግቢ ያላቸው የቀበሌ መኖሪያ ቤቶች ተለይተው እንዲቀርቡ ያሳሰቡት ከንቲባዋ በቀበሌ ቤቶች ግቢ ውስጥ ሰፊ ቦታ እያለ ለቤት ግንባታ አዳዲስ ቦታዎችን ካሳ እየከፈልን ማስለቀቅ የለብንም ብለዋል። የሰፋፊ የቀበሌ ቤቶችም በደንብ አድርጋችሁ አልያዛችሁትም። ለይታችሁ ከሆነ ከነካርታቸው ከነቦታቸው ስጡን። እኛ አዳዲስ መሬቶችን ካሳ እየከፈልን ተጨማሪ ወጪ እየተዳረግን ነው ቤት እየገነባን ያለ ነው። በአንድ ቀበሌ ቤት በትንሽ የደሳሳ ቤት ግን ሰፋፊ ቦታዎች ተይዘው አመራራችን ቤት የሚገነባው ቪላ ቤት ገና ብዙ ማህበረሰብ እኮ ነው ምን ያደርግልናል ቪላ ቤት። እኛ ትልልቅ ቤቶችን ገንብተን እዛ ቦታ ላይ ሊቀመጥ የሚችል 2G+4 G+5 G+7 መስራት እየቻል መልሰን ቦታ እያባከነን ያለ ነው። እሱ ደግሞ የመረጃ ጥረት ስላለብን ነው። ክፍለ ከተሞችም እንድታዩ ይሄ በቃ መዋል ያለበት እዛ መልሰን ቤት ለመጠገን አይደለም። እንደዚህ አይነት ቦታ ያለበት ይሄ መመሪያ ነው። መመሪያው በሜር ኦፊስ ይወርዳል። እንደዚህ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት አይውሉም። አዳዲስ ቤቶችን እንገነባበታለን ወደ ላይ ከከተማው ጋራ በዘላቂነት መዝለቅ የሚችሉ ነገ የማይፈርሱ ቤቶችን እንደገና ደግሞ ብዙ ማህበረሰብን ሊይዝልን የሚችል ቤት እየገነባንበት የማህበረሰቡን ጥያቄ መመለስ አለብን። ቤት እንገንባ በክረምት ስንል እነኚህ ሰፋፊ የቀበሌ ቤቶችን እንለያቸው። ሰፋፊ ግቢ የተያዘ እዛ ውስጥ ያለ ሰው እግረ መንገዱን ጥሩ ቤት ያገኛል። ልክ ቦሌ ጎላጎላ አካባቢ እንዳደረግነው ማለት ነው። አንድ ቤት ፈርሶ 70 ሰው ነው አይደል ቤት ያገኘው። በቃ በትልቅ ማሳያ እኮ ነው። በህገ ወጥ መንገድ የተያዙ የቀበሌ ቤቶች ካሉም ተጣርቶ ለከተማ አስተዳደሩ እንዲቀርብ ከንቲባዋ አቅጣጫ ሰጥተዋል። ከቤት በህገ ወጥ መንገድ የተያዘ ነው ብሎ ማስወጣት የሚቻለው ስንወስን ነው። እናንተ እንዴት ነው ህገ ወጥ የተባለው የሚለው ለዩና አቅርቡ። ይሄም የመመሪያችን የሰርኩላራችን አካል ነው የሚሆነው። ቤቶች በህገ ወጥ መንገድ የቀበሌ ቤትን የያዘ አላግባብ ነው የገባው አላግባብ ነው ወደሱ የተላለፈው የሚባል ካለ ስሩ፣ ትክክል ነው። ነገር ግን በራሳችሁ ወሰናችሁ ጨርሳችሁ ድሃ ታስወጡ። እንዳለ ሆኖ የተጀመሩ የቤት ፕሮጀክቶችን ማጠናቀቅ እንደሚገባ የጠቆሙት ከንቲባዋ 2019 በጀት ዓመት ምን ያህል ቤቶች ለመጀመር እንደታሰበም በእቅድ መያዝ እንዳለበት ተናግረዋል። አንዱ አግሬሲቭ ስራችን የጀመርናቸውን ቤቶች መጨረስ ነው። ሁለተኛው ደግሞ በ2019 የምንጀምራቸውን የቤት ቁጥር መወሰን፣ ለሱ የሚያስፈልገውን ዝግጅት ከዲዛይን ከቦታ ከኮንትራክተር ልየታ ከአማካሪ ልየታ
ጀምሮ በደንብ አድርገን የሰው ኃይል ዝግጅት ብዙ ስራዎች አሉት። እሱም በሚገባ ኮምፕሬሄንሲቭ የሆነ እቅድ ነው የሚያስፈልገው። የአመቱ እቅድ ኦልሬዲ ነበረና በዚህ ክረምት እንዴት አድርገን እንረባረብ። አንዱ ቤት ነው እንግዲህ ይህንን ህዝብን ልንክስ ከሆነ ትልቁ አንዱ ማዕከል አድርገን የምንሰራው መንግስት ሰራተኞች ላይ የጀመራችሁ ሴክተሮች አሉ፣ የፖሊስ የመሳሰሉት የተጀመሩ አሉ። እነሱን ወደ ስራ ማስገባት፣ ሌሎቹን ደግሞ በጀመርናቸው ፓኬጆችና ሪሶርስ መፈለጊያ አማራጮች አጠናክረን መሄድን የሚጠይቅ ነውና ይሄ በእናንተ ቼክሊስት ላይ በደንብ በዝርዝር መቀመጥ መቻል አለበት። ሌላው በክረምት ወቅት የጎርፍ አደጋ እንዳይኖር በተለይ ክፍለ ከተሞች በቅርበት ከማህበረሰቡ ጋር እንዲሰሩ ያሳሰቡት ከንቲባዋ የማስተባበሩን ስራ በመስራት አፋጣኝ እርምጃ መውሰድ እንደሚገባም ጠቁመዋል። በምንም አይነት ይህን ሁሉ የከተማ ትራንስፎርሜሽን ሰርተን አዲስ አበባ የዓለም መነጋገሪያ ሆነ ብዙ የአፍሪካ ወንድሞች እህቶቻችን መነጋገሪያ ሆና በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃ ይናል ቤት በፍጹም ዲዘርቭ አናረግ። ከፍ ያለውን የከተማችንንና የሀገራችንን ስም ይዞ የተነሳውን ስራ በጣም ያጎድፈዋል። በኮሪደር በሰራንባቸው ቦታዎች ላይም ምናልባት በሚሰራበት ሰዓት የታለፉ የተዘጉ በወቅቱ ያልታዩ ካሉ ክረምቱ ሲመጣ ቶሎ እናገኛቸዋለን። እጅግ በጣም ፈጣን የሆነ ምላሽ ያስፈልጋል። የሚመለከታቸው በጣም መቀናጀት መቻል አለብን ማለት ነው። በልዩ ሁኔታ እዚህ ክረምት ላይ ለውጥ የምናመጣ ነው። ከማንም በላይ ግን ክፍለ ከተሞች ናቸው ተጠያቂዎች በዚህ ቦታ ይሄ ቢያጋጥማል። ይህ እንዳለ ሆኖ በከተማዋ በሚሰጡ የተለያዩ አገልግሎቶች ላይ የመልካም አስተዳደር ችግር በተለይ ሙስና መኖሩን የገለጹት ከንቲባ አዳነች ይህ መሻገር ያልቻልነው ችግር ቢሆንም እንደ አዲስ ሞሰብ ያሉ ዲጂታል አገልግሎቶችን በማስፋት ለሕዝቡ በትክክለኛ መንገድ መስራት እንደሚገባ ተናግረዋል።